ስታይሉ በተለይ አይነት 2 የስኳር በሽታ መቀልበስ እንደሚቻል እንግዲህ እኛ አብዮት አስነስተን ይኸው በተግባር አሳይተናል። ብዙ አይነት 2 የስኳር ታካሚዎች ላይ ከሜትፎርሚን ተነስቶ ኢንሱሊን የደረሰ ታካሚ ምን ያክል ችግሩ እየተወሳሰበ እንደሆነ የምታየው በዚህ መንገድ ነው። ችግሩ አሁን እኔ ደግሞ ከኔ ሳይድ ማየው የስኳር መጠኑ ጨመረ፣ ኮንትሮል አልተደረገም። ስለዚህ ምን ታደርገዋል? ኤዋንሲ 8 9 10 እያለ ከሆነ የመድኃኒቱ ህክምናው ምንድን ነው አላማው ብዬ ነው የምጠይቀው አንቺ። ስለ የትኛው ምግብ አይነት ማወቅ ትፈልጋላችሁ? በተለይ ከጉበት ላይ ስብ ጋር በተያያዘ ኮሜንት ላይ ብታስቀምጡልን ደግሞ በቀጣይ እንደዚህ አይነት ፕሮግራሞችን እንሰራለን። ኮሜንታችሁን እንጠብቃለን። ተጨማሪ ሌሎች ፕሮግራሞችንም ለመስራት በተለይ ተላላፊ ባልሆኑ በሽታዎች እነ ስኳር፣ እነ ግፊት፣ እነ ኮሌስትሮል፣ እነ የጉበት ላይ ስብና እነ ክብደትን እና ሪህን ጨምሮ ማለት ነው። ሙሌ እንደዚህ እናድርግ። አሁን በእርግጠኝነት የሚመስለው እንዴ ምን እንብላ አይነት ነገር ይመስላል። ሁሉም የሆነ አይነት እንትን አለው እንዴት ነው አይነት ነገር ወደ መፍትሄው ነው አሁን አንቺ እየመጣሽ ወደ መፍትሄው እንድንመጣ ፈልጋለሁ። ስለዚህ መፍትሄ ካነሳን ምክንያቶቹ ለጉበት ስብ ያጋለጡንን ምክንያቶች ማንሳትና እሱ ላይ መፍትሄ እየሰጠ ነው ማለፍ ያለብን እንደኔ አይደለ? ልክ ነህ። ያ ስለዚህ አንቺን ወደሚመለከተው ስኳር በሽታን አይነት 1 ይሁን አይነት 2 የምናክምበት መንገድ ላይ እንነጋገር። ቅድም እንዳልኩት አይነት 2 የስኳር ታካሚዎች እስከ 85% ነው አይደል የተባባለ? አለ ያ ጉበት ስብ እንዳላቸው ኢትዮጵያ ውስጥ የተደረጉ ጥናቶች አሳይተዋል ብያለሁ። ይሄ ከፍተኛ ነው ቁጥሩና እንዳልተሰራ ነው የሚነግረን። ስለዚህ የጉበት ስብን ሙሉ በሙሉ ለመቆጣጠር ወይም ደግሞ ለመቀልበስ እና ለመከላከል የመጀመሪያው ስኳር በሽታ ባይዘን ጥሩ ነው። ስኳር በሽታ ከመጣ ግን አትሊስት ህክምናችን ውጤታማ መሆን አለበት። የስኳር ህክምና ከተባለ እኔ እንደሚገባኝ መድኃኒትን ከሆነ የታዘዘልኝ የስኳር መጠኑ በመደበኛ ሬንጅ ውስጥ መገኘት አለበት አይደል? ያ ካሊያማ አንቺ ለኔ የስኳር ታካሚ ነህ ከዚህ በኋላ መድኃኒት ትወስዳለህ ብለሽ መድኃኒት አስጀምረሽኝ በየወሩ ወይም 3 ወሩ እየመጣው እየጎበኘሁሽ ነገር ግን የስኳር መጠኑ እንግዲህ ፋስቲንግ ብለድ ሹገር ብለን የምንጠራው ሊሆን ይችላል 300 የሚደርስ ከሆነ ኤዋንሲ 8 9 10 እያለ ከሆነ የመድኃኒቱ ህክምናው ምንድን ነው አላማው ብዬ ነው የምጠይቀው አንቺ። ያ ግን መሬት ላይ ያለው የህክምና ዘይቤ አሁን የምንለውን መንገድ የሚከተል ነው አይደለ? በየወቅቱ ታካሚዎች ሐኪማቸው ጋር በቀጠሮ ይሄዳሉ። ስኳራቸው ጨምሮ ሲገኝ መድኃኒት ነው የሚጨመራል። አይነት 2 የስኳር ታካሚ ከትንሿ ሜትፎርሚን ተነስቶ መዳረሻው ኢንሱሊን ሊሆን ይችላል። የመድኃኒቱ ህክምና ምን ያክል ውጤታማ እንዳልሆነ ማሳየው አንዱ እሱ ነው። ስለዚህ አይነት 2 ይሁን አይነት 1 የስኳር ታካሚዎች እንደኔ ህክምናው ትኩረት ማድረግ ያለበት መድኃኒት መውሰድ አለመውሰድ ብቻ ሳይሆን የስኳር መጠኑ ስንት ደርሷል። የስኳር መጠኑ ስንት ደርሷልማ እኮ ይባላል። ችግሩ አሁን እኔ ደግሞ ከኔ ሳይድ ማየው የስኳር መጠኑ ጨመረ፣ ኮንትሮል አልተደረገም። ስለዚህ ምን ታደርገዋለህ? ምን አይተህን ትጨምራለህ? እቺ ላይፍ ስታይል የምትባለዋ አቴንሽን አልተሰጣትም። ለምንድነው በመጀመሪያው መድኃኒት ስኳር መቆጣጠር ያልቻልነው ተብሎ እኮ መጠየቅ አለበት። ለምሳሌ 500 ሜትፎርሚን የተጀመረለት ሰው መጨረሻ 2000 ደርሶ ልናገኘው እንችላለን። ግን ከ500 2000 የገባው ለምንድን ነው ተብሎ ካልተጠየቀ አሁንም ከሜትፎርሚን ወደ ጋልቫስሜት አቅማቸው የሚፈቅዱ ከሆነ ካልተቻለ ቀጥታ ወደ ኢንሱሊን ሊሄዱ ነው። በጣም የሚያሳዝነው ደግሞ እዚህ ህክምና ስቴፕ ላይ ማለስማማው አይነት 2 የስኳር በሽታ ችግሩ የኢንሱሊን ሬዚስታንስ ነው። በብዛት በኢንሱሊን ሬዚስታንስ ጊዜ የኢንሱሊን ስራውን መስራት እንዳልቻለ ተቆጥሮ ፓንክሪያቲክ ቤታ ሴል ከፍተኛ የኢንሱሊን መጠን ነው የምትረጨው፣ ምክንያቱም በኔጌቲቭ ፊድባክ። ስለዚህ ይሄ ሃይፐር ኢንሱሊኔሚያ ችግር እንዳለ ይታወቃል ብዙ አይነት 2 የስኳር ታካሚዎች ላይ። ከሜትፎርሚን ተነስቶ ኢንሱሊን የደረሰ ታካሚ ምን ያክል ችግሩ እየተወሳሰበ እንደሆነ የምታየው በዚህ መንገድ ነው። የኢንሱሊን ችግር የለበትም፣ ኢንሱሊን ይመነጫል፣ ሰውነቱ ለኢንሱሊን ምላሽ መስጠት አልቻለም፣ ኢንሱሊን ሬዚስታንስ ተፈጥሯል። በዚህ ምክንያት ፓንክሪያቲክ ቤታ ሴል ብዙ ኢንሱሊን እያመነጨች ነው። ዜን የኢንሱሊን መጠናቸው እንዲሁም ከወትሮ ከፍተኛ ሆኑ እያለ ተጨማሪ ኢንሱሊን እናንተ እያዘዛችሁ ነው አይደል እንዴ? ይሄ የኢንሱሊን ሬዚስታንሱንና
የኢንሱሊን ከፍተኛ ሲሆን ሰውነት ላይ የሚፈጥረውን ኮምፕሊኬሽን እንዲወሳሰብ እያደረግን ነው ማለት ነው በግልጽ። ይሄ እኮ ጥናቶች እንግዲህ እንዳልኩሽ ነው የምናነባቸው ማቴሪያሎች የተለያዩ ሊሆኑ ይችላሉ አይደለ? የምንጠቀማቸው ሪፈረንሶች። እኔ ብዙ ጊዜ ትኩረት የማደርገው እዚህ ላይ ነው። አንደኛ ሃይፐር ኢንሱሊኔሚያ ካለ የኮሌስትሮል መጠን ይዛባል። ከእሱ ጋር ተያይዞ የልብና ተያያዥ የጤና ችግሮች ይፈጠራል። ሁለተኛ ኢንሱሊን ሬዚስታንስ እንዲባባስ ካደረግን ወደድንም ጠላንም ፋቲ ሊቨር እንዲፈጠር ወይም ችግሩ እንዲባባስ እያደረግን። ሶስተኛ ኢንሱሊን እያለን የስኳር መጠኑ በመጨመሩ ምክንያት ስቲል ኮምፕሊኬሽኑ ይቀጥላል። አይን ላይ የሚፈጠረው፣ ነርቭ ላይ የሚፈጠረው፣ ኩላሊት ላይ የሚፈጠረው ችግር። ስለዚህ ከመድኃኒቱ ጎን ለጎን ሊሆን ይችላል ወይንም ከመድኃኒቱ በፊት እንደኔ የስኳር ታካሚ በላይፍ ስታይሉ በተለይ አይነት 2 የስኳር በሽታ መቀልበስ እንደሚቻል እንግዲህ እኛ አብዮት አስነስተን አዲስ አይዲያ ባይሆንም ይኸው በተግባር አሳይተናል። ብዙ ታካሚዎቻችን ከ3 ዓመት በፊት ሪቨርስ የተደረገላቸው ታካሚዎች እስካሁን እኛ ጋር መጡ። እንግዲህ ሪቨርስ አደረግና ያላችሁ ሬሚሽን የምትሉት ነገር አለ። ለእኔ ከስኳር ነፃ የሆነ ሰው ከስኳር ነፃ ሆኗል ብዬ ነው ደፋይን ማድረገው። ምክንያቱም ይህ ሰውዬ ላይፍ ስታይሉ እንዲህ እስከሆነ ድረስ እድሜ ልኩን ከስኳር ነፃ ሆኖ መቀጠል ይችላል። እኔና አንቺ እንደነዚህ አይነት ምግቦች እንዳትመገብ ተብሎ ማስጠንቀቂያ ተሰጥቶት ከሄደ በኋላ እነሱን የሚመገብ ከሆነ ይመለሳል ስኳሩ። ጥያቄው ምንድን ነው? ከነዛ ጋር ምን አለው ነው ጥያቄው። እንዴት ወደኋላ ወደ ስኳር ለመመለስ እሞክራለሁ? ፍላጎት እስከየት ነው የሚመጣው ነው። ካልሆነም እኔና አንቺም እኮ እነዛ የተከለከሉ ምግቦችን አዘውትረን የምንጠቀም ከሆነ እኮ አሁን 30-40 እድሜ ክልል ላይ እኮ አይነት 2 ስኳር በሽታ ኮመን ሆኗል አዲስ አበባ ላይ። ይገርምሻል። እኔ ቢሮ ላይ ብትመጪ በ30ዎቹ እድሜ ክልል ድሮ የተጻፉት ሪፈረንሶች ሁሉ መቀየር አለባቸው ብዬ ነው ማምነው እና ሪቨርስ ከተደረገ ተደርጓል ብዬ ነው ማምነው ልልሽ ፈልጌ ነው። እና ያው ሪላፕሷ ናት እያልካት ያለኸው አይደለ? ሪላፕስ ያደርጋል ተመልሶ ይመጣል ምናምን። እኔ እሱ ሪላፕስ ማድረጉም የፐርሰናል እንትን ነው እንጂ የሕክምናው ችግር ነው ብዬ አላስብም። ልክ መድኃኒት አስጀምረኸው አንድ ታካሚ መድኃኒቱን ካቆመ ወደ በሽታው እንደሚመለስ አሁንም ኒውትሪሽን ላይፍ ስታይሉ እንዳጠቃላይ አመጋገቡን ወደ ድሮ ስኳር ወደ አሳይዛው አመጋገብ ከተመለሰበት ምንም ጥያቄ የለውም ስኳሩ ቢመለስበት የሕክምና ክፍተት ነው ብዬ አላስብም። እሱ እንዳትመገባቸው ተብሎ በማስጠንቀቂያ የተነገራቸው ምግቦች አዘውትረን የምንመገብ ከሆነ ለስኳር በሽታ ተጋላጮች ነን። ስለዚህ እንደኛ ማለት እኮ ነው ለስኳር በሽታ ተጋላጭ ይሆናል። እንግዲህ እሱን በጥናት ይደረስበት። እንደ አዲስ ስኳሩ የያዘው ነው ወይንስ ራሱ አገር ሽቶ ነው የሚለውን ነገር እይታዎች የተለያዩ ጥናቶች ያስፈልጋሉ። ዞሮ ግን ምርጫ ነው፣ ህይወት ምርጫ ነው። በስኳር ምክንያት የሚመጣ ውስብስብ ነገር እንዳለ ይታወቃል። ከዛም ነፃ መሆን ይቻላል። ከዛ ነፃ መሆን ይቻላል ስልሽ እነሱን ቀድሞ መከላከል ይቻላል ስኳርሽን መቆጣጠር ከቻልሽ እና ስለዚህ አሁን አይነት 2 የስኳር በሽታ ላይ መደረግ አለበት ብዬ የማስበው አንደኛ ፋቲ ሊቨርን መመርመር ማወቅና በላይፍ ስታይል እሱን ለማጥፋት መሞከር። ያ የስኳር መጠንን ለመቆጣጠር የሚደረገው ሂደት የመድኃኒቱን ሕክምናም ውጤታማ ያደርጋል ብዬ አምናለሁ። ጉበት ነዋ ስኳርን ወይም ደም ውስጥ የሚገኝ ግሉኮስን ኮንትሮል ለማድረግ ዋነኛውን ሚና የሚጫወተው። ጉበት እዚህ ጋር በሆነ ነገር ቢዚ ሆኖ የደም ስኳር መጠንን በተለያየ መድኃኒት ለማስተካከልና ለመቀነስ የሚደረገው ሙከራ ውጤት አልባ ነው። ቅድም እንዳልኩት ኢንሱሊን ሬዚስታንሱ ተመሳሳይ ፓቶሎጂ እስከሆነ ድረስ ምንም ጥያቄ የለውም። አንዱ ጉበት ላይ ያለውን ስብ ማከም ስኳሩን ኮንትሮል ለማድረግ ያግዛል። ስለዚህ የመጀመሪያው ነገር እንግዲህ ምንድነው ሁሉም አይነት አክቹዋሊ ስኳር ይኖርም አይኖርም አሁን 20-30 እድሜ ክልል የሚገኝ ሰው በሙሉ ፋቲ ሊቨርን ቸክ ማድረግ አለበት። በተለይ ስኳር፣ ኮሌስትሮል፣ ክብደት ያላቸው ሰዎች። በሌላ መንገድ አይነት 1 የስኳር ታካሚዎችም እንደ አይነት 2 የስኳር ታካሚዎች ሙሉ በሙሉ ከመድኃኒት ነፃ ይወጣሉ፣ ከስኳር ነፃ ይወጣሉ የሚል ሕግና ሳይንስ የለም በዚህ ዘመን። ነገር ግን ነፃ መውጣት አይቻልምና ላይፍ ስታይላቸው እንደፈለገ መሆን ይገባዋል ማለት አይደለም። አይነት 1 የስኳር ታካሚ መርፌ ይታዘዝለታል። ለሰውነቱ በሚመጥነው መልክ ነው እንግዲህ ያ መርፌ እድሜ ልኩን መወሰድ ያለበት። ካሊያ የላይፍ ስታይሉ ችግር ያመጋገቡ ስርዓት በተዛባ ቁጥር ስኳሩ ከፍ እያለ ሲሄድ ስኳሩን ለማስተካከል ሲባል ምን ሊፈጠር ነው? ምን ሊጨመርለት ነው? ኢንሱሊን መጠን እየተጨመረ ነው የሚሄደው። ይህ ደግሞ ሃይፐር ኢንሱሊኔሚያ ለሚባል ቅድም ለጠቀስኩት
ኢንሱሊን ያለ አግባብ ደም ውስጥ በመከማቸት ምክንያት ለሚፈጥራቸው ጫናዎች ሰውነታችን ተጋላጭ ይሆናል። የኮሌስትሮል መጠን ይዛባል፣ ለልብ በሽታ ተጋላጭ ይሆናሉ። አይነት 1 የስኳር ታካሚዎችን በዚህ ምክንያት የኢንሱሊን መጠናቸው እየጨመረ ሲሄድ ፋት ሞቢላይዜሽን ይኖራል። እሱ ደግሞ ጉበት ላይ ስብ እንዲከማች ያደርጋል። ቅድም ያልኩሽ እስከ 20% የሚደርሱት አይነት 1 የስኳር ታካሚዎች አሁን ፋት ሊቨር እየተገኘባቸው። ስለዚህ አይነት 1 የስኳር ታካሚዎች ምንድነው ማድረግ ያለባቸው? ላይፍ ስታይላቸውን የአመጋገብ ስርዓታቸውን ማስተካከልና የስኳር መጠናቸው እስከተስተካከለ ድረስ ፋቲ ሊቨር ስለማይከሰት ከፋቲ ሊቨር ነፃ ሆነው መቆየት ይጠበቅባቸዋል ማለት ነው። ካሊያ ሕክምናው ውስብስብ ነው የሚሆነው። እዚህ ጋር ስኳራቸው እየጨመረ ነው፣ ላይፍ ስታይላቸው ልክ ስላልሆነ እሱን ተከትሎ እናንተ መርፌ ነው የምትጨምሩት። የኢንሱሊን መጠን መጨመር ደግሞ ፋቲ ሊቨር እንዲፈጠር እያደረግን ነው። ፋቲ ሊቨር ደግሞ የስኳር ሕክምና ውጤታማ እንዳይሆን ያደርጋል እያልኩሽ ነው። የኢንሱሊን መጠን መጨመሩ ከፋቲ ሊቨር ጋር እንዴት እናያይዝ? ምን አገናኘው? ሃይፐር ኢንሱሊኔሚያ እኮ ቆይቶ ኢንሱሊን ሬዚስታንስ ነው የሚያመጣው። ሰውነታችን ምን እየተለማመደ ነው? በትንሽ ኢንሱሊን ምላሽ መስጠት የሚገባውን ነገር እየተለማመደ ይቆይና በትንሽ ኢንሱሊን መልስ መስጠት ያቆማል። ዜን የኢንሱሊን መጠን እየጨመረ ሲመጣ ለኢንሱሊን ሬዚስታንስ ተጋላጭ ይሆናል ማለት ነው። ያ ደግሞ የስኳሩም የጉበት ላይ ስቡም አንዱ ሜካኒዝም ነው በሚለው ግልጽ እንዲሆን ማለት ነው። ኦኬ ግልጽ እንዲሆን ፈልጌ ነው። ተመሳሳይ ላይን ላይ ስላሉ ለኢንሱሊን ሬዚስታንስ በነገራችን ላይ አንዱ ነው ዋነኛው ምክንያት ሃይፐር ኢንሱሊኔሚያ ነው። አይነት 2 ላይም እኮ እንደዚህ ነው የሚከሰተው። ኢንሱሊን በተለያየ ምክንያት ክብደት በመጨመር በላይፍ ስታይላችን በምግባችን ሰውነታችን ምላሽ መስጠት እየቀነሰ ነው። ለሱ ምላሽ ፓንክሪያቲክ ቤታ ሴል ከፍተኛ መጠን ያለው ኢንሱሊን ነው እየረጨች የምትልቀው። ይሄ ቪሼስ ሳይክል ነው። ኢንሱሊን ሬዚስታንሱ ይጨምራል፣ የሚመረተው የኢንሱሊን መጠንም እየጨመረ ይሄዳል። ይሄ ደግሞ ታይፕ 1ም ላይ ተመሳሳይ ነገር ነው የሚኖረው። ምንም እንኳ ፓንክሪያቲክ ቤታ ሴል ኢንሱሊን ማመንጨት ባትችልም የሚሰጠው የኢንሱሊን ዶዝ በጨመረ ቁጥር ኢንሱሊን ሬዚስታንስ የመከሰት እድሉ ከፍተኛ ይሆናል ማለት ነው። ስለዚህ ዶዙንም የምንሰጣቸውን ዶዞች ራሱ እዚህ ላይ ቤዝድ ሆነን በደንብ አድርገን ማየት አለ። በነገራችን ላይ ኢንሱሊን በአንድ በኩል፣ በሌላ በኩል አንቲ ኢንሱሊን ሆርሞኖች አሉ አይደል? ኢንሱሊን ከምግብ በኋላ የተመገብናቸውን ነገሮች ቦታ ካስያዘ በኋላ መቀነስ አለበት። ሌሎች ሆርሞኖች ይመጡና የኢንሱሊን ተቃራኒ የሆነውን ነገር ሰርተው ባላንስ ማድረግ አለባቸው አይደል? እነዚህ ኢንሱሊን ያላግባብ በከፍተኛ መጠን እየተጨመረባቸው ያሉ ህፃናት የሚሆኑ ታዳጊዎች እኮ ይሄን ሳይክል ነው የሚያጡት። ሁሌም ኢንሱሊን ደማቸው ውስጥ እንደጨመረ ኢንሱሊን ሌሎቹን አንቲ ኢንሱሊን ሆርሞኖችን ዶሚኔት እንዳደረገ እንዲቆይ ያደርጋል። ያ ነው ፊዚዮሎጂውን የሚያዛባው፣ ያ ነው ፋቲ ሊቨር የሚያመጣው፣ ያ ነው ተጨማሪ ኢንሱሊን ሬዚስታንስ እንዲፈጠር የሚያደርገው፣ ክብደት መጨመርን የሚያመጣው፣ የልብና ተያያዥ የጤና ችግሮችንም የሚያስከስተው። ስለዚህ አይነት 1 የስኳር ታካሚዎችን ቢሆን የሚወስዱት ኢንሱሊን ሰውነታቸው በሚፈልገው መጠን ልክ ቢሆን የተሻለ ነው። ካሊያ ላይፍ ስታይላችን ልክ ባለመሆኑ ምክንያት ስኳር በጨመረ ቁጥር ኢንሱሊን እየጨመርን ግሉኮስን ለማውረድ የሚደረገው ሙከራ አሁንም እንዳልኩሽ ነው፣ ዋጋ ቢስ ነው የሚሆነው። የስኳር ጉዳይ በትንሹ ገባንበትና ብዙ መወራት ያለበት ይመስለኛል። ኦብቪስሊ እናነሳዋለን የስኳር ጉዳይ። ለምን እንደሆነ ግን አውቀሻል አይደል አቤ? ብዙ የስኳር ታካሚዎች ፋቲ ሊቨር ስላለባቸው 80% ጭምር ስለሆነ ማለት ነው። አይ የፈለኩት ስለዚህ ተመልካቾቻችን በቀጣይ ከምንሰራቸው ፕሮግራሞች መካከል ስለ ስኳር መቀልበስ፣ ስለ ስኳር ሕክምና፣ ስኳርና ላይፍ ስታይል፣ የትኞቹ ምግቦች ናቸው፣ የትኛው የሰውነት እንቅስቃሴ ነው የሚመከረው፣ የትኛው ምግብ ያባብሳል፣ እውነትም ስኳርን መቀልበስ ይቻላል የሚለውን ሀሳብ ስለምናነሳ ኮሜንት ላይ ይህን በተመለከተ የሚጠይቁን ጥያቄዎች ካሉ እንድንሰራ የሚፈልጉ ካሉ ሀሳብ ሰጣቸው ወደ ተመልካቾች። ሀሳባችን ከእናንተ እንጠብቃለን፣ እንሰራለን። መሰራት አለ። ብዙ የሰርተንበታል ከዚህ በፊትም በሌላ ሚዲያ ላይ እንሰራለን። ጥሩ። ስለዚህ ስኳር ያለባችሁ ሰዎች በአግባቡ ስኳራችሁን ታከሙ። የጉበት ላይ ስቡን ለመከላከል ጉበት ስብ ስለሆነ ርዕሳችን ለመከላከል ከመጣም ለመቀልበስ እንግዲህ አሁን ለመቀልበስ የመጀመሪያው ነገር አሁን እንዳልሽ ነው ስኳርን መቆጣጠር ነው። ለመቀልበስ ቢያንስ ፋቲ ሊቨሩ ባለበት እንዲቆይ ማድረግ፣ ከዛ ደግሞ ጉበታችን ውስጥ የተከማቸን ስብ ሞቢላይዝ አድርገን ማጥፋት አለብን። ስለዚህ እሱ ደግሞ ሌላ ስትራቴጂ ነው ማለት ነው። እዚች ጋር የአንድ ታካሚያችንን ምስክርነት ሰምተን እንምጣ ሙሌ። ከዚህ በፊት እናስታውሳለን እኛን ታካሚ የጉበት ላይ ስብ ሲቪየር የሚባለው ደረጃዎች አሉት። ማይልድ አለ፣ በትንሹ በፐርሰንት ከ60% በላይ ሲቪየር የነበረ የጉበት ላይ ስብ የነበራቸው ታካሚያችን ሎዛ የስነ ምግብ ሕክምና ማዕከል መጥተው ምግባቸውን ጀምረው ፐርሰናላይዝ የሆነ ሚል ተዘጋጅቶላቸው
ከዛ በ3ኛው ወይም 4ኛው ወር ሙሉ በሙሉ የጉበት ስባቸው ጠፍቶ አልትራሳውንድ ይዘው መተውልን ቪዲዮአቸው አለ። ያንን አሁን አንድ ታካሚ ያስታውሽ ማለት ነው። አንድ ታካሚ ያስታውሻለሁ እንደ ምሳሌ ነው እንጂ እኔ ግን በእለት እለት ስለምገባና በየቀኑ የ6 ወር ወይም ከዛም ያለፈ ያነሰ ፓኬጃቸውን ሲከታተሉ የቆዩ ሰዎች ፋቲ ሊቨር አሁን በቃ የተለመደ ሆኗል እኛ ጋር የእውነት። በነገር ላይ እኔ ከኖርማል ልበለው እንዴት ነው ከተለመደው ሕክምና እኔ ሆስፒታል ውስጥ ፕራክቲስ ከማደርገው ሕክምና እንደው አይ ብዬ ወደዚህ ወደ ስነ ምግብ ሕክምናው ወደዚህ ትምህርት እንደዚህ አይነት ነገሮችን መስራት ኢንተረስትድ የሆንኩበት አንዱ ምክንያቴ ሎዛ ላይ ያየኋቸው ነገሮች ናቸው። የጉበት ላይ ስብ ያላቸውን ታካሚዎች ጋሼ እንቅስቃሴ አድርጉ፣ ቅባት ቀንሱ ምናምን ከማለት ባለፈ እንደው ብዙ ጊዜ አናደርግም። ሎዛ ጋ አሁን እናያቸው እንዳልኩት ያሉ ታካሚዎች የጉበት ስብ ሲቪር የነበረው ከዛ ጥፍት ብሎ እዚህ ማለት አልትራሳውንዱ እኛ ጋር አይደለም የተሰራው ሌላ ቦታ ተሰርቶ ሁለቱን ውጤቶች ማየት በጣም ነው ደስ የሚለው። እኔ ይህን ቅንጦት ሁሉም ሐኪሞች ቢያዩ ትላለሁ። ይህን ስኳር ከፍተኛ የነበረበትን ሰው ቀልብሰ ጉበት ሲቪር የነበረ ፋቲ ሊቨር የነበረውን ያንን ቀልብሰ የሚሰጠውን ስሜት ሁሉም ሐኪሞች ባዩት። እውነት ነው። እኔም እመኛለሁ። አክቹዋሊ ከሞደርን ሕክምና ይሄ ኮንቬንሽናል ሜዲሲን ከሚለው የሕክምና ዘርፍም አንርቅም እኮ እኛ። አንዱ ፓርት ነው አቴንሽናል መስጠት። መድኃኒት የሚያስፈልገው ታካሚ መድኃኒት ይታዘዛል አሉ እኮ የምታውቂያቸው አንቺን ጨምሮ ሐኪሞች አሉን። መድኃኒት የሚቀነስና የሚቋረጥበት ደረጃ ላይ ሲደርስ ታካሚያችን ወደ መደበኛ ሐኪሙ እንልከዋለን ሬጉላር የሚከታተልበት ጋር። እንግዲህ የተለያዩ ፊድባኮች አሉ። አንዳንዶች ደስተኛ ሆኑ ይቀንሳሉ፣ ያቋርጣሉ። አንዳንዶች ስቲል ጥያቄ ያለባቸው ከታካሚዎች በምሰማው ልክ። ከዛ ውጭ ደግሞ የራሳችን ሐኪሞችም ይህንን ማድረግ ይችላሉ። መድኃኒት ማዘዝ፣ መቀነስ፣ ማቋረጥ የሚቻልበት ደረጃ ላይ ሲደርስ ይቋረጣል። ስለዚህ ኢንተግሬትድ በሆነ መንገድ ነው እኛ ጋር ስራ የሚሰራው። ላቦራቶሪ ያለን ውጤቱ ይታያል፣ ይፈተሻል። ከውጤቱ አንጻር ላይፍ ስታይሉ ብቻ ላይ በቃ ይችላል ተብሎ ሲታሰብ ተጨማሪ መድኃኒት የሚታዘዝበት እድል አለ። በተለይ እኔ ግፊት ጋር ብዙ አልዳፈር። ስኳር፣ ኮሌስትሮል፣ ፋቲ ሊቨር ብትኝ ፋቲ ሊቨር ሌላ ምርጫም ስለሌለ እኛ ጋር ቀጥታ ነው ምግቡ እንዲጀምሩ ሪከመንድ የምናደርገው። ኮሌስትሮልና ስኳር እንደ ሁኔታው ያለምንም መድኃኒት የምንሞክርበት እድል አለ። ቢኮዝ ጊዜ ይሰጣሉ። 1 ወርም 2 ወርም ጊዜ ሊሰጥሽ ይችላል። ግን እሱም ያሉበትን የጤና ሁኔታ ኤቫሉዌት ተደርጎ ነው እንጂ በደፈናው መድኃኒት አያስፈልጋቸው ምናምን የሚባል ነገር የለንም። ስለዚህ ግምገማ አለ፣ ሐኪሞች አሉ፣ እኔ ያለው ሌሎች ባለሙያዎችም ተሳትፈውበት ነው እንግዲህ መድኃኒት ይኑር ያለ መድኃኒት እንሞክር ተብሎ የሚሞከረው። ግን እስካሁን ምንም የገጠመንም ሪስክ የለም። ግፊት ሲሆን እኔ እንዳልኩሽ ብዙ አልዳፈርም። ከኮሌስትሮልና ስኳር አንጻር ጊዜ የማይሰጥ ችግር ስለሆነ መጀመር አለበት ብለው ሐኪሞቹ ከወሰኑ ቶሎ እንዲጀመር ነው እኔም ሪከመንድ ማደርግ። ጥሩ እንግዲህ የኝን ታካሚያችንን ምስክርነት ሰምተን እንምጣና ሁለተኛ ደግሞ በእርግጠኝነት የሚጠይቁን አሁን ከምግብ ጋር የተያዘ ችግር እንደሆነ ነው። እንግዲህ በጣም ምግብ ብቻ ሳይሆን ላይፍ ስታይል እንቅስቃሴ፣ ስፖርት ሊሆን ይችላል፣ እንቅስቃሴና ምግብ አይደል? በዋነኝነት ደግሞ ምግብ መርዝ የሆነበት ጊዜ ነው ማለት ነው። አሁን ይሄ ከፋቲ ሊቨር ጋር ስናያይዘው አክቹዋሊ ክብደትን መቀነስ፣ ኤክሰርሳይዝ ማድረግ ነው። እነሱ ሁሌም የሚነገሩ ነገሮች ናቸው። ስለዚህ ዋነኛውና የዚህ መፍትሄ አካል ነው ብሎ ሳይንስ የሚያምነው የአመጋገብ ስርዓትን ማስተካከል። እንግዲህ ስለዚህ ተመልካቾቻችንን አሁን እንዳልከው መቀልበስ ይቻላል የሚለውን ለማሳየት ይህንን ምስክርነት የታካሚያችንን ምስክርነት ሰምተን እንመጣለን። ስንመለስ ግን በዋነኝነት አሁን ደጋግመህ ስታነሳ የነበረው ላይፍ ስታይል ነው። ከላይፍ ስታይል ደግሞ አመጋገቡ ነው አሁን ዋናው ችግር ከፋቲ ሊቨር ጋር ከጉበት ስብ ጋር በተያያዘ ያለው አይደለም። እስካሁን ካወራነው መሀል ብዙ የማይበሉ ነገሮችን ዘረዘርን። ስለዚህ አንደኛ ጉበት ላይ ስብ ያላቸው ሰዎች እንዴት ይታከሙ፣ ምን ይብሉ፣ ሁለተኛ ለጥንቃቄውስ ፕሪቨንት ለማድረግስ ምን ይብሉ የሚለውን ነገር ከቪዲዮ በኋላ በሰፊው ትነግረናል እንደ ስነ ምግብ ባለሙያነት። ለሕክምና ወገቤን አካባቢ እንደዚህ ያመኝ ነበርና አንድ ሕክምና ቦታ ሲሄድ በጣም ጉበቴ ላይ ያለው የስብ መጠን በጣም ከፍተኛ መሆኑን ሐኪሙ ነገረኝና ይህን መቀነስ አለብህ፣ በጣም ያሰጋል ወደፊት የሚል ምክር ሰጠኝና የአጋጣሚ ሰዎችን ስጠይቅ ሎዛ የሚባል አለ፣ ወደዛ ሄዳችሁ
አገልግሎት ብታገኙ ጥሩ ለውጥ ታመጣለህ የሚል ነገር ሰጠኝ። ወደዛ ቀጥታ መጣው። እዚህ ኦልሬዲ የጀመርኩ ክብደቴም ከፍተኛ ነበረ። ኦልሞስት ወደ 101 102 አካባቢ እንደዛ አካባቢ ነበር የነበረው። እንደምታዩኝ በጣም ትልቅ ለውጥ አምጥቻለሁ። በጣም ኦልሞስት አሁን ወደ 83 ነጥብ ምናምን እንደዛ አካባቢ ኪሎ እና ወደ 19 ኪሎ አካባቢ ለመቀነስ የቻልኩበት ሁኔታ አለ። ጉበቴ ላይ የነበረውም ስብ አሁን ጠፍቷል። ተመልካቾች እንግዲህ የጉበት ላይ ስብ በአመጋገብ እንዴት መታከም እንደሚቻል ከታካሚያችን ሰምተን ነው የመጣ ነው። በእርግጥ ይሄ ብዙ ትምህርት የሚሆን ይመስለኛል። በየሎዛ ፖድካስት ላይ ነን ያለ ነው። እንቀጥላለን። ቅድም ለማንሳት እንደሞከርኩት አነሳን። ምን ሊያጋልጥ ይችላል፣ ምን ችግር ነው ይሄንን ነገር የሚያመጣው ብለን አንስተናል ነጥቦችን አይደለ? ስለዚህ አሁን እንደሳቸው የሚል ሰው ቢመጣ፣ እንዴት ልታከም የሚል ሰው ቢመጣ ምንድን ነው የምትመክረው? እስኪ እሺ፣ ማለት በደፈናው አንድ ሰው ሲመጣ ይሄን ይደረግለታል አይደለም። መጀመሪያ ነገር ጉበት ስቡ ከምን ጋር ነው የተከሰተው? ጎን ለጎን ኮሌስትሮል አለ ወይ፣ ስኳር አለ ወይ፣ ክብደት አለ ወይ? ስለዚህ እነዚህ 4 ነገሮች ቢኖሩ የሚዘጋጅለት የምግብ እቅድ ለየት ይላል። ለምሳሌ የጉበት ስቡ ከስኳር ጋር ነው ወይ? ይሄ የራሱን የቻለ አንድ የሕክምና መንገድ ነው። አንድ ራሱን የቻለ የምግብ እቅድ የሚዘጋጅበት መንገድ ነው። የጉበት ስቡ ከክብደት ጋር ነው ወይ? ወይንስ ይሄ የጉበት ስብ ብቻውን የመጣ ችግር ነው ወይ የሚለው ነገር ሁሉ ኮንሲደር ይደረጋል። ለምሳሌ ስለዚህ እያንዳንዱ ግለሰብ የሚታዘዝለት የምግብ እቅድ ጉበት ስብም ይሁን ሌላ የጤና ችግር እንዳለበት የጤና ሁኔታ፣ እንደሚወስደው መድኃኒት፣ የእድሜ ደረጃ፣ አካላዊ እንቅስቃሴ ሁሉ ኮንሲደር ተደርጎ ነው ምግቡ የሚዘጋጀው ማለት ነው። እንደ አጠቃላይ ግን ጉበት ስብ ያለበት ችግር ስኳርም ግፊትም ቢሆን ቅድም ያልናቸው ምግቦች ባይመገብ ለጉበት ስብ የሚያጋልጡንን፣ ለምሳሌ ከፍተኛ የስኳር መጠን እየተጨመረባቸው በፋብሪካ ተቀነባብረው የሚወጡ ለስላሳ መጠጦች፣ ጭማቂዎችና መሰል ምግቦችን አለመጠቀም። ሁለተኛ የተቀነባበሩ የእህል ዘሮችንም አለመጠቀም። ቅድም ተናገር ያለው ስንዴን በማቀነባበር ፊኖ ዱቄት ይዘጋጃል። ፊኖ ዱቄት ስኳርን በመጨመር ኮሌስትሮልን በመጨመር ፋቲ ሊቨርንም ከሚያስከትሉ ምግቦች ውስጥ መድበናል አይደለም። ስለዚህ እንደነዚህ ያሉ ምግቦችን ሆል ግሬንስ ብለን ሙሉ የእህል ዘሮችን በመጠቀም መተካት እንችላለን ማለት ነው። ለምሳሌ ያልተፈተገ ገብስ፣ አጃ፣ ቡኒ ሩዝ፣ ምስር፣ ሽምብራ፣ ባቄላ የመሳሰሉትን መጥቀስ እንችላለን። እነዚህን በቅድሙ የእህል ዘሮች መተካት። ዳቦም እንኳ ቢያስፈልገን ያልተፈተገ ገብስ፣ ያልተፈተገ ስንዴ፣ ግን የስኳር ኬዝ ይኖረው አይኖረው አላቅም። አሁን እንደ ጤና ሁኔታው ይለያያል። ከፊኖ ዱቄት ግን እነዚህ የተሻሉ ናቸው እንዳጠቃላይ። ሌላው ነገር ጉበት ስብን ለመቅረፍ ወይም ደግሞ ሙሉ በሙሉ ለማጥፋት ወይም ለመከላከል ከሚጠቅሙ ነገሮች ውስጥ የምግብ ዘይትን ወይም ቅባትን ማስተካከል ነው። ብዙ ጊዜ የምሰማው ፋቲ ሊቨር እንዳለብኝ ተነገረኝ፣ ሕክምና ተቋም ሄጄ ይመስለኛል፣ አንቺም ይገጥምሻል አይደል? ስለዚህ ጉበት ስብ አለ፣ በሆነ ምክንያት ምርመራ ተደርጎ ለሱ ምላሽ የሚሆነው ምንድን ነው? ቅባት በጣም ነው የሚገርመኝ። እኔ ቅባት ቀንሱ አይደለም። ቅባት እንደነ ፕሮቲንና ካርቦሃይድሬት ምንድን ነበር ማክሮኒትሪየንት ከሚባሉት የሚመደብ ነው አይደል? ማክሮ ማለት በሰፊው ሰውነታችን ከሚፈልጋቸው ምግቦች ውስጥ አንዱ ነው። ሴል ግንባታ በጣም ብዙ ቅባት ብዙ ነው። የውሱን ካነሳን ሰፊ ይሆንብናል። ዞሮ ዞሮ ሰውነታችን ይፈልጋል፣ ካርቦሃይድሬትን ይፈልጋል፣ ፕሮቲን ለራሱ ዓላማ ይፈልገዋል፣ ፋትን ይፈልጋል። ዋናው ነገር የትኛው ፋት ነው ለሰውነታችን የሚጠቅመን? በተለይ ከጉበት ስብ ጋር ስለሆነ እርሳችን ከጉበት ስቡ ጋር በተያያዘ የመጀመሪያው ነገር እንደነ ሳቹሬትድ ትራንስ ፋት፣ ኦሜጋ 6 ፋቲ አሲድ መጠናቸው ከፍተኛ የሆኑ ቅባቶችን ማስወገድ አለብን። መነሻ ምክንያት ሊሆኑ እንደሚችሉ ቅድም ተናግሬያለሁ። በምትኩ ኦሜጋ 3 ፋቲ አሲድ ያላቸው ፖሊአንሳቹሬትድ ፋቲ አሲድ የሆኑ በውስጣቸው ሌሎች ጤነኛ ፋቲ አሲድን የሚይዙ የቅባት አማራጮችን መጠቀም እንችላለን። እነማ? እሺ ከሰዎች አይምሮ የማይጠፋ ነገር ለእኔ ከባዱ ነገር የሚመስለኝ ዘይትን አለመጠቀም የማይቻል እስከሚመስለን ድረስ እንግዲህ ላይፍ ስታይላችን የአመጋገብ ስርዓታችን የዘይት ጥገኛ ሆኗል። ሰውነታችን ቅባት ነው የሚፈልገው ብያለሁ። የሰው ልጅ ሲራቀቅ ሲመራመር ተፈጥሮ የሰጠውን ቅባት ጨምቆ
አድቅቆ አጣርቶ ዘይት እያለ ማምረት ጀመር። እንግዲህ ለምላሳችንም ጣፋጭ እንዲሆን ምግብ መዝናኛነቱም ታሳቢ እየተደረገ ማለት ነው። ሰውነታችን ግን ቅባትን ነው የሚያውቀው። የአቮካዶ ዘይት አለ የተሰራው ከምንድን ነው? ከአቮካዶ ነው። ከአቮካዶ ዘይት ይልቅ ሰውነቴ ቀጥታ አቮካዶን ቢያገኝ የተሻለ ጥቅም አለው። አንደኛ ቅባቱ ምንም ፕሮሰስ እንዳልሆነ፣ ሁለተኛ ከቅባቱ ተጨማሪ ፋይበርስ፣ ቫይታሚንስ፣ ሚነራልስ እንዲህ አይነት ጤነኛና ለሰውነታችን ተስማሚ የሆነ የቅባት ምንጮችን መጠቀም የምንችልበት እድል አለ። ከአቮካዶ የሚገኘው የቅባት ምንጭ ጤነኛ የሚባለው ነው። የስ አንዱ ጤነኛ እንደውም ለጉበት ስብ ጤነኛ ቅባት ከሚባሉት ዝርዝሮች ውስጥ የሚመደብ ነው። ሌላ እንዲጥቀስ። ስለዚህ አቮካዶ ዘይትን መጠቀም ይቻላል፣ ጥራቱን ጤንነቱን አረጋግጦ። ከአቮካዶ ዘይት የተሻለ ግን አቮካዶን መጠቀም የሰውነታችን ስርዓት ለመጠበቅ ይጠቅማል። እንቀጥል። ተልባ መጥቀስ እንችላለን። ኦቾሎኒን ማንሳት እንችላለን። እንደነ ኑግ፣ ሰሊጥ የመሳሰሉትን የቅባት እህሎችን መጠቀም ይቻላል። ቤታችን በተለያየ መንገድ አዘጋጅተን የሱፍ ዘይት ከምጠቀም ሱፍ ምንድን ነበር ፍትፍት እየተባለ ማለት እንጀራ መብዛት የለበትም የሚለው መርህ እንዳለ ሆኖ የሱፍ ጭማቂ እኮ ጥሩ የቅባት ምንጭ ይሆናል። ተልባን እኮ በተለያየ መንገድ በጁስ መልክ ምናምን አዘጋጅተን በመጠቀም ተልባ ውስጥ የሚገኙን ጤነኛ ቅባት ሰውነታችን እንዲያገኝ ማድረግ እንችላለን። ስለዚህ አንድ ጥያቄ ልጠይቅህ ሙሌ። ስለዚህ አሁን እየነገርከን ያለው ቅባት በዚህ በዘይት መልኩ ከሚመጣ በሌላ መልኩ ቢመጣ የተሻለ ነው እያልከን የነበረው አይደለ? ልክ ነው። ምን እያልኩ መሰለሽ፣ ግዴታ አይደለም። አሁን ማወራው እኔ ከሳይንስና ከተፈጥሮ አንጻር። ተፈጥሮ ቅባትን አያውቅም፣ ዘይትን አያውቅም። የሚያውቀው የሰው ልጅ ሰውነት ቅባት ያስፈልገዋል ብሎ የቅባት እህሎችና ሌሎች የቅባት ምንጭ ምግቦችን ሰጥቶናል። ስለዚህ የአቮካዶ ዘይት መጠቀም እችላለሁ ጤነኛነቱን አረጋግጬ እያልኩሽ ነው። ምክንያቱም ያው በሳላድ ላይ በተለያዩ ምግቦች ላይ ዘይትን በመጨመር ትንሽዬ ቢሆን ሳቲስፋክሽን ደስታ ማግኘት አለብኝ አይደል ከምግቡ። ለዚህ ሲባል የምጠቀመው ዘይት ጤነኛ መሆን አለበት ነው። ነገር ግን ከአቮካዶ ዘይት ይልቅ አቮካዶን መጠቀሙ ደግሞ በጣም የተሻለ ይሆናል ለሰውነታችን ነው። ስለዚህ መጠቀም ይቻላል ዘይትን፣ ግን ጤናማነቱን ማረጋገጥ፣ የምግብ አዘገጃጀት ስርዓታችንን ጤናማ ማድረግ የግድ ይላል ማለት ነው። እንቀጥል። የወይራ ዘይትን ማንሳት እንችላለን። የሰሊጥ ዘይትን ማንሳት፣ የኦቾሎኒ ዘይትና መሰል ጤነኛ ዘይቶችን ማንሳት እንችላለን። ነገር ግን እነዚህ የተመረቱበትን ዋናውን ግብአቱን መጠቀም ደግሞ የተሻለ ያደርጋል። ይሄ እንግዲህ ከዘይት ጋር በተያያዘ እቺ ሶርሷ ብቻ አይደለችም አደለ? የተገኘችውንም ዘይት በደንብ ጥብስ አድርጎ መብላቱ በራሱ ኢፌክት አለው። ማቁላላት የምንለው ብዙ ጊዜ እኛ ጋር ሎዛ የሚመጡ ታካሚዎች ስቲምድ የሆነ ምግብ የተቁላላ ሳይሆን የተቀቀለ አይነት ስትላቸው ሰማለሁ። እስኪ ስለዚህ ጉዳይ ንገረን። አታቁላሉ እንበላቸው የጉበት ስብ ያለባቸው ሰዎች። ዘይት በተፈጥሮ ሙቀት አይፈልግም። ሲመረትም ይሁን ምግብ ስታዘጋጅበት። አንደኛ ቅድም የጠቀስኳቸው ዘይቶች አንዱ መገለጫቸው ቨርጂን ወይም ኦርጋኒክ የሚል መሆን አለበት። ያለምንም ሙቀት የግብአቱን ብቻ ፕረስ በማድረግ የሚመረቱ ናቸው። እንደነዚህ አይነት ዘይቶች ለምሳሌ ኤክስትራ ቨርጂን ምናምን እየተባሉ የሚገለጹ ናቸው። ሙቀት አፕላይ ያልተደረገም ማለት ነው። እንደነዚህ ያሉ ዘይቶችን መልሼ ምግብ ማብሰያ ውስጥ ጨምሬ በከፍተኛ ሙቀት የሚጠብሳቸው ከሆነ ስትራክቸራቸው ይቀየራል። አንዱ ትራንስፋት ነው። ሁለተኛ ብዙ ኬሚካል ለውጦች ይኖራሉ። ፋቲ አሲዱ ላይ ለካንሰር ሊያጋልጥ ይችላል፣ ለስኳር በሽታ ሊያጋልጥ ይችላል፣ ክብደት የሚጨምሩ። ስለዚህ ዘይትን መምረጥ ብቻ ሳይሆን ዘይትን በምን መንገድ መጠቀም አለብኝ የሚለውን ነገርም ማወቅ አለብን። ኢትዮጵያውያን ይኸው እንግዲህ እንዳለመታደል ቅድም እንዳልኩትም አብዛኛው ምግብ ዘይትን በመጥበስ የሚዘጋጅ ጥብስ በይው፣ ምስር በይው፣ ዶሮ ወጥ በይው፣ እንጀራ ፍርፍር በይው፣ ሁሉም ነገር ዘይትን እየጠበስን የምናዘጋጅበት ልምድ አለ። የመጀመሪያው ነገር ዘይታችን ጥሩ አይደለም እንዳለመታደል። ሁለተኛው ደግሞ የለመድነው የምግብ አዘገጃጀት ሂደት፣ ምግብ የምናበስልበት መንገድ ደግሞ ፋቲ ሊቨርን ጨምሮ ሌሎች ተላላፊ ያልሆኑ በሽታዎችን እንዲከሰት የሚያደርግ ወይም ደግሞ ችግሩ እንዲወሳሰብ የሚያደርግ መንገድ ነው። እሺ፣ ስለ ዘይት ተደጋጋሚ ከሚነሳው ነው። አሁንም ከዛ ሳልወጣ ዋጋው ውድ ነው አንዳንድ ጊዜ ይባላል። አሁን ኤክስትራ ቨርጂን ያልከኝ አይነት ዘይቶች ማለት ነው። እንደው ተመልካቾች ቤት ውስጥስ ማዘጋጀት የሚችሉባቸው የዘይት አይነቶች ምናምን ነገር የምጠቁመው? ኦኬ፣ ማሽኖች አሉ አሁን በቀላሉ መግዛት የምንችላቸው አቅማችን የሚፈቅድ ከሆነ።
በትንሽ ሽብሮች ገዝተን የምንፈልጋቸውን የቅባት እህሎች እየጨመቅን መጠቀም እንችላለን። አንድ ሪከመንድ መግዛት ለሚችሉ ካልቻለን ከዘይት ውጭ የሆነ ህይወትን መልመድ አለብን። በተለይ እንደኛ አይነት የአመጋገብ ስርዓታችን ኋላ ቀር የምንገዛውን ዘይት አደገኛነት የማንረዳ እስከሆነ ድረስ ቢያንስ ከዚህ በኋላ ምንድን ነው እኔ አሁን በተናገርኩት ልክ ሰው መረዳቱ ቢኖረው የምመኘው ከዘይት ውጭ የምንኖርበትን መንገድ ማበጀት አለብን፣ መከተል አለብን ብዬ ነው የማስበው። ስለ ዘይት ግን እኔ እርግጠኛ ነኝ ማለት በሰፊ ብናወራ ጥሩ ነው፣ አያልቅም። ያው በጤና ባለሙያዎችም በኩል የሚነሱ ጥያቄዎች ሊኖሩ ይችላሉ። በተለያዩ ባለሙያዎችም የተሻለ መረዳት እንዲኖረን ስለ ዘይት አንድ ፕሮግራም ብናዘጋጅ የሚሻል ይመስለኛል። ዘይትንና ቅቤን በተመለከተ አረ ቅቤ ምንም ችግር የለውም ብሉ፣ ጮማውንም ብሉ፣ ቅቤውንም ብሉ የሚሉ እንትኖችን እንሰማለን አይደለ? እኔ መሀል ላይ ሆኜ አንዳንድ ጊዜ ደስ ይለኛል የተለያዩ የሳይንስ ምልከታዎችን ሳያቸው። በዚህ ጉዳይ ላይ ጥሪ ለምን አናቀርብም? በዚህ ጉዳይ ላይ ማውራት የሚፈልጉ እኔ በቅርብ የማውቃቸው ሰዎች አሉ። ኖ ቅቤ መበላት አለበት ችግር የለውም የሚሉና ለምን አንጋብዛቸውም እና ደግሞ አንድ ፕሮግራም ለምን አንሰራምና የተለያዩ አስፔክቱን አንሰራ። ደስ ይለኛል በጣም። በዚህ መንገድም ነው ደግሞ ለማህበረሰቡ የተሻለ መረጃ ማቅረብ የምንችለው፣ የተሻለ የሕክምና የተቀናጀ ስርዓት እንዲፈጠር ማድረግ የምንችለው። እንደነዚህ አይነት የተለያዩ ትምህርት ክፍልም ሊሆን ይችላል፣ የሕክምና ዘርፍም ሊሆን ይችላል። ባለሙያዎችን እየጋበዝን ማብራሪያ ብንሰጥ፣ ዲስከስ ማድረግ ብንችል፣ በነገሮች ብንግባባ ወይም ደግሞ አለመግባባታችንም ሳይንሳዊ በሆነ መንገድ መገለጥ ቢችል ጥሩ ነው። ማህበረሰቡ ራሱ እየመዘነ የሚጠቅመውን መረጃ መውሰድ ይችላል። እንደው ለማስጠንቀቅ ያክል ግን ስኳር ታካሚ የደም የስኳር መጠኑን 0 ለማድረግ ብቻ አይደለም መሰራት ያለበት። አሁን ብዙ ጊዜ ሰዎች መረጃ ለመስጠት ሲሞክሩ ይህን ነገር ታሳቢ ያደርጉ። የእንስሳት ተዋጽኦ ቅቤም ይሁን ስጋ የሚይዙት የካርቦሃይድሬት መጠን ዝቅተኛ ነው ይታወቃል። ግን ቅድም ባልኩት መንገድ ስጋም ይሁን ቅቤ መጠን ከሌላቸውና አዘውትረን የምንጠቀማቸው ከሆነ በብዙ ምክንያት የስኳር መጠናችን እንዲጨምር ያደርጋሉ። ስኳር የላቸውም ግን ስኳርን ይጨምራሉ። እንዴት የሚለውን ነገር በሌላ ጊዜ ማብራሪያ እንሰጣለን። ድንገት የዚህ አይነት አይዲያ ያላቸው ሰዎችም እንግዶቻችን እነሱ የሚሆኑ ከሆነ ከነሱ ጋር በሚገባው ልክ መነጋገር እንችላለን። ዋናው ነገር የማህበረሰቡን የአኗኗር ዘይቤ ለመቀየር ስለሆነ ሁሉም እየሰራ ያለ፣ እኛም እንግዲህ የራሳችን ድርሻ እንወስዳለን። በዚህ እግረ መንገዳችንን ጥሪ አቅርበናል። ወደ ሌሎቹ የምግብ አይነቶች እንምጣ። አሁን ኦሜጋ 6 ከጨመረና ኦሜጋ 3 ከቀነሰ ነው አንዱ ኢምባላንስ ቢትዊን ሁለቱ አይደለ ስናነሳ የነበረው። ኦሜጋ 3 የሚጨምሩልን ምግቦች እስኪ ስፔሲፊካሊ ዳስታውሳቸው። አሁን የጠሯቸው እኮ ጤነኛ የቅባት አይነት ያላቸው ናቸው ካልኩኝ የሚይዙት የኦሜጋ 3 እና ኦሜጋ 6 መጠን የተመጣጠነ ነው ወይ ደግሞ ትንሽዬም ቢሆን የኦሜጋ 3 መጠን ከፍ ያለ ነው ማለት ነው። ለምሳሌ አቮካዶንም መጥራት እንችላለን፣ የአሳ ዘይትን ማንሳት እንችላለን፣ የወይራ ዘይትንም ማንሳት እንችላለን። ቅድም የጠቀስኳቸውም ቢሆን የኦሜጋ 6 መጠናቸው ከኦሜጋ 3 አንጻር ከፍተኛ አይደለም። ስለዚህ የቅባት ምንጮቻችን የቅባት ምግቦቻችን እነዚህ ቢሆኑ የተሻሉ ናቸው ብዬ አምናለሁ። ሌሎች ለጉበት ስብ ለመታከምም ለመከላከልም የሚጠቅሙ ሌሎች አሁን ከጠቀስካቸው ከቅባቶች ተጨማሪ ሌሎች ምግቦችን እስኪ ሊስታውታል። እሺ፣ በምግብ ስርዓታችን ውስጥ አንደኛ ፋይበር ይዘታቸው ከፍተኛ የሆኑ ቅድም የጠቀስኳቸው ሆል ግሬንስ ብለን የምንጠራቸውን የእህል ዘሮች ብንመገብ፣ ከአትክልትና ፍራፍሬ እንደነ ስፒናች፣ ብሮኮሊ፣ ቀይ ስር፣ ዝኩኒ የመሳሰሉትን የአትክልት ዘሮች ብናዘወትር፣ በሌላ በኩል ደግሞ የተከማቸን የጉበት ስብ ሞቢላይዝ ለማድረግ የሚያግዙ አንቲኦክሲዳንት ያላቸው አንቲኢንፍላማቶሪ ኢፌክት ያላቸው ቅመማ ቅመሞች አሉ። ከነዚህ ውስጥ ደግሞ በግንባር ቀደምነት የሚጠቀሱት እንደ ነጭ ሽንኩርት፣ እንደ ቀረፋ፣ እርድ፣ ዝንጅብል የመሳሰሉትን መጥቀስ እንችላለን። ከነዚህ ምድብ ውስጥ ሌላው የመጥበሻ ቅጠል ሮዝመሪ የምንላቸውም የሾርባ ቅጠል የምንላቸውም በጣም ትልቅ ሚና ይጫወታሉ። እነዚህ በአጠቃላይ ጉበት ላይ ያለውን ኢንፍላሜሽን ለመቀነስ፣ ጉበት ላይ ያሉትን ኢንዛይሞች አክቲቪቲያቸውን
ለማስተካከል ኢንሱሊን ሬዚስታንስ እንዳይፈጠር ለማድረግ ከዛ ውጭ ደግሞ ኦክሲዴቲቭ ስትረስ ወይም ደግሞ ሪአክቲቭ ኦክሲጅን ስፒሺስ የሚፈጥሩትን ጫና ለመቀነስ የሚያስችል አንቲኦክሲዳንት ስላላቸው እንደነዚህ ያሉ ምግቦች ሪከመንድ ይደረጋሉ። ግን ታካሚው ፐርሰናሊ ከጉበት ስብ ውጭ ያለበት የጤና ችግር ታሳቢ ተደረገው ደግሞ የሚዘጋጅለት የምግብ እቅድ ተጓዳኝ በሽታዎችንም የጉበት ስቡንም ለማስተካከል ያግዘዋል። መጠንቀቅ ያለብን ነገር የጉበት ስብ ምልክት ላይ ያሳይ ይችላል። የስኳር በሽታን እያወሳሰበ በስኳሩ ምክንያት እንድጎዳ ሊያደርገኝ ይችላል። ራሱ የጉበት ስብ ወደ ጉበት ካንሰር የመቀየር እድል ስላለው እዚህ ላይ በጣም ሁላችንም ጥንቃቄ በተከተለ መንገድ ጥንቃቄ እያደረግን የመጀመሪያው ነገር መመርመርና ማወቅ፣ ሁለተኛው ነገር እንዲህ አይነት ጤና ችግር የመጣው በላይፍ ስታይላችን ምክንያት ነውና በቁርጠኝነት የአኗኗር ዘይቤን ለመቀየር ዝግጁ ሆኖ እነዚህን የጤና ችግሮች ማስተካከል ይቻላል የሚል እምነት አለኝ። ተመልካቾችም በደንብ ጉግል ላይ እንኳን ሰርች ቢያደርጉ ያገኛሉ። ለምሳሌ ቅርንፉድ ለኮሌስትሮል፣ ለጉበት ስብ፣ ቀረፋ፣ እርድ ዝም ብሎ ሰርች እንኳን ቢያደርጉ ኢዝሊ ሊያገኙ የሚችሏቸው ነገሮች ናቸው። አንዳንዴ የባህል ሕክምና አይደለም፣ የባህል ሴንስ ሳይንቲፊክ ያልሆነ ያልታየ ያልተመረመረ ፕሩቭ ያልተደረገ ነገር አይደለም እያወራን ያለ ነው። በደንብ ሳይንስ ላይ ሪሰርቾች ላይ እንዲሁ የምታገኟቸው ናቸው። ተመልካቾች እኛ ቼክ ማድረግ ትችላላችሁ። ማንኛውም ጥያቄ ከስር ማንሳት ትችላላችሁ። መጨረሻ ላይ እያጠቃለልን ነው። ሙሌ አንድ ሀሳብ አንስተህ ነበረ፣ ምልክት ላይ ያሳዩ ይችላሉ ያልከው መጀመሪያ ላይ ማንሳት ነበረብን እችን ሀሳብ። የጉበት ላይ ስብ በአልትራሳውንድ ወይም በምርመራ ካልሆነ በስተቀረ ዝም ብለህ አይተኸው እንደ ማንኛውም ሰው ይህ ያለብህ ምትለው አይደለም። በዚህ ምክንያት ብዙ ሰዎች ይዘናጋሉ፣ በሆነ አጋጣሚ ለምርመራ ተልከው ካልሆነ በስተቀረ ማለት ነው። እችን ሀሳብ እስኪ እንደገና በደንብ አድርገን እናንሳት። እንዲሁም አብዛኞቹ እኮ የኔ ታካሚዎች የሚነግሩኝ ለሆነ የጤና ችግር እንግዲህ ምቾት አልተሰማቸው ይሆናል፣ ለሐሞት ጠጠርም ለምንም ሲባል ያው እረፍት የሚነሳን ከሆነ ነው አይደል? ክሊኒክ ወይም ወደ ጤና ተቋም ብዙ ጊዜ ምን ሄደው እኛ ኢትዮጵያን ለተለያዩ የጤና ችግሮች ምርመራ ለማድረግ ሄደው አጋጣሚ ፋቲ ሊቨሩ የሚገኝበት እድል አለ። ከዛ በኋላ ፋቲ ሊቨሩ የሚታወቅም ግን እንዳልኩሽ ከዛ በፊት ለምን ያክል ጊዜ ቆይቷል አይታወቅም። ሰውየውስ በፋቲ ሊቨሩ ምክንያት የተፈጠረበትን ጫና ምልክት ያውቃል ያስታውሳል ወይ? ብዙም ምልክት የለውም። ቅድም ለመናገር እንደሞከርኩት ይሄ ደግሞ መጥፎ ባህሪ ነው። እኔ አንዳንዴ በሽታዎች ሁሉ ልክ እንደ ዩሪክ አሲድ አይነት ባህሪ ቢኖራቸው ብላለሁ። ለዩሪክ አሲድ የሚከለከሉ ምግቦች አሉ አይደለ? አንብበሽም በጤና ባለሙያም ታግዘሽ ልታዩ ትችላለሽ። አይ ይሁንብኝ ብለሽ ብትመገቢ ማታ ላይ ይጠብቅሻል አይደለ? ለዚህ ሲባል አብዛኛው ሰው ይፈራል። ኧረ ማታ ያመኛል አይነት ነገር። ለጉበት ስብ፣ ለስኳር፣ ለኮሌስትሮል እነዚህ ነገሮች የሚያጋልጡ ናቸውና ከነዚህ ምግቦች መቆጠብ አለብህ ስትዩ ፋቲ ሊቨር ህመም የለውም። ለጊዜው እረፍት አልነሳውም ሰውየውና ኮሚትድ የሚሆንበት ምክንያት ያጣል። ለመዘናጋትም አንዱ ምክንያቱ ይሄ ነው እንግዲህ እንደ ማህበረሰብ። እኔ ግን እላለሁ እነዚህ በሽታዎች መጥፎ ባህሪያቸው ነው። አልጋ እስከሚያስተኙን ድረስ ከመጠበቅ ቀድሞውኑ ማስተካከል የተሻለ ነው። እንዳልኩሽ እኮ ነው ስኳርን መቆጣጠርና ሲሆን ከተቻለ መቀልበስ እየተቻለ ስኳሩ ጨምሮ ለዲያሊስ ያበቃን ነው ያለ። ስለዚህ ምርጫ ጉዳይ ነው እንግዲህ አሁን ባለው ጊዜ ማለት ነው። አሁን ባለንበት ነባራዊ ሁኔታ አትሊስት የስኳር ታካሚ ስኳሩን መቆጣጠር ይችላል። አትሊስት ስኳሩን መቆጣጠር የቻለ ሰው አንድ ፋቲ ሊቨር ሊፈጠርበት አይችልም። ሁለት ስኳሩ ተወሳስቦ አይን ላይ፣ ኩላሊት፣ ነርቭና የመሳሰሉ የሰውነታችን ክፍል ላይ ችግር ሊገጥሙ አይችልም። ይሄ አንድ ነገር ነው አይደል? ከሱ አለፍ ሲል ደግሞ የእድሜ ደረጃውና ሌሎች ፋክተሮች እንዳሉ ነው ሙሉ በሙሉ ከስኳር ነፃ መሆን ይቻላል። ስለዚህ ይህን ማሳካት እየተቻለ አሁን እየናፈቅን ያለ ነው ምንድን ነው? በአቋራጭ የሆነች ነገር ከቻይና ተፈጥሮ የመጣን ታብሌት ወስዶ ከስኳር ነፃ ለመሆን የሚደረግ ሙከራ ወይም ፍላጎት መናፈቆችን ሳይ በጣም ይገርመኛል። አይነት ሁለት ስኳር በሽታ ፕሮግረሲቭ ነው። በሂደት የመጣው የጤና ችግር ነው። በስንፍናችን በላይፍ ስታይላችን የመጣ ጤና ችግር በምንም አይነት ታብሌት ሪቨርስ ማድረግ አንችልም። ኮሚትድ ሆነን ስፖርታችን ሰርተን መንገድ መመለስ ነው። ድንገት ለአይነት አንድ ተስፋ አለ። ሪሰርቾች በየጊዜው ይቀጥላሉ። ተስፋ ሰጪ ሪሰርቾች አሉ። አይነት አንድ የሆነ ጊዜ እኔም ተስፋ አደርጋለሁ ሙሉ በሙሉ ፓንክሪያቲክ ቤታ ሴል ኢንሱሊን ማመንጨት የማስችልበት ደረጃ ደርሳ ነበር። በሌሎች መንገዶች ሌሎች ፓንክሪያቲክ ቤታ ሴልን የሚተኩ ሴሎችን ተጠቅመው
ይህን የኢንሱሊን የማምረት ሂደት የሚቀጥልበት ሂደት ይኖራል ብዬ ተስፋ አደርጋለሁ። አይነት 2 ግን ተስፋ አላደርግም። እንዲያውም ሰውን እያዘናጋ በአይነት 2 የስኳር በሽታ ምክንያት የሚፈጠር ኮምፕሊኬሽን እንዳይጨምር ሁሉ ስጋት አለ። እስማማለሁ። ለአይነት 1 እንግዲህ አንቺም ቅድም እንዳልሽ ነው ብዙ አይነት የምርምር ውጤቶች አሉ፣ ተስፋ ሰጭ ናቸው። ወደፊት ፓንክሪያቲክ ቤታ ሴል ኢንሱሊንን የምታመነጭበት ሂደት የሚፈጠርበት ሁኔታ ይኖራል ብዬ አምናለሁ። አይነት 2 ፕሮግሬሲቭ ነው። ስለዚህ በመጣበት ሂደት ነው እንዳልሽ በስንፍና የመጣን ጠንክረን ሰርተን ላይፍ ስታይላችንን አስተካክለን የአመጋገብ ስርዓታችን ልክ ያልሆነውን ትተን ልክ በሆነ መንገድ አስተካክለን ነው ሊጠፋ የሚችለው እና ብዙ መናፈቅ የለብንም፣ መስራት አለብን። እንግዲህ ይህ የመጨረሻ መልእክቴ ነው። እስማማለሁ። ከመጨረሻ መልእክት በፊት ግን አሁን ስለ ምግቧ ብቻ ነው ያነሳ ነው የፋቲ ሊቨር ላይ በተመለከተ የጉበት ስብን በተመለከተ ከምግብ በተጨማሪ ኤክሰርሳይስም ከምግቡ ያልተናነሰ ቦታ የምንሰጠው ጉዳይ ነው። እንቅስቃሴ ማድረግም አይደለ ችም ኢንፋሲስ በደንብ ሊሰጣት ይገባል ብዬ አስባለሁ። ኤክሰርሳይዝ ለምሳሌ አንቺ እንዳልሽው እስከ 20% ድረስ የስኳር መጠንን ለመቀነስ ከሚያግዙ ነገሮች ውስጥ አንዱ ነው። በተለይ የእግራችን ጡንቻ በሚንቀሳቀስበት ጊዜ የእግራችን ጡንቻ ተገዶም ቢሆን ግሉኮስን የሚጠቀምበት ሂደት ይፋጠናል። ይሄ ደግሞ ኢንሱሊን ሴንሲቲቪቲን የመጨመር አቅም አለው ማለት ነው። ይሄ አንደኛ ደም ላይ ያለ የስኳር መጠንን በመቆጣጠር የስኳር ታካሚዎች ችግር እንዳይገጥማቸው ያደርጋል። ሁለተኛ የደም የስኳር መጠንን በመቆጣጠር ፋቲ ሊቨር እንዳይከሰት ያደርጋል። ካለም ደግሞ ለመቀነስ ያግዛል። ስለዚህ ኤክሰርሳይዝ ወሳኝ ነገር ነው ማለት ነው። ኢንሱሊን ሴንሲቲቪቲን በመጨመር በተቃራኒው ከኢንሱሊን ሬዚስታንስ በተቃራኒው በመሆን የደም የስኳር መጠንን ለመቀነስ ያግዛል። ስለዚህ ኤክሰርሳይዝ ክብደትንም ይቀንሳል። በሌላ በኩል አይደለ ክብደትን መቀነስ ደግሞ አንዱ ኢንሱሊን ሴንሲቲቪቲን የመጨመር አቅምን ይፈጥራል ማለት ነው። ኢንሱሊን ሴንሲቲቪቲ መጨመር ኢንሱሊን ሬዚስታንስን መቀነስ ማለት ነው በሌላ አነጋገር አይደለ። ስለዚህ ኤክሰርሳይዝ በምናደርግበት ጊዜ ሆዳችን አካባቢ የሚገኝ ፋት ሞቢላይዝድ መሆን ይጀምራል። በተለይ በጾም ሰዓት ከሆነ ኤክሰርሳይዝ የምናደርገው አብዛኛው የኃይል ምንጭ ከፋት ይመጣል። ስለዚህ ያ ፋት ደግሞ እየቀነሰ ሲመጣ ኢንሱሊን ሴንሲቲቪቲ እየጨመረ ይመጣል። ስለዚህ ኤክሰርሳይዝ ወሳኝ ነገር ነው ማለት ነው። በተጨማሪም ክብደታችንን መቀነስም ያው እዚሁ አብረን ያነሳነው ነገር ነው። እነዚህን እያደረግን የጉበት ስብን ሙሉ በሙሉ በሚባል ደረጃ ማጥፋት ይቻላል። ክብደት መቀነስ፣ አመጋገብን ማስተካከል፣ ኤክሰርሳይዝ መስራት እንዳለ ሆኖ ያው በእኛ ማህበረሰብ ብዙ አፎርድ ያልሆኑ አንዳንድ የተወሰኑ መድኃኒቶችን ከፋይብሮሲስ ጋር በተያያዘ ሽሪንክ ጉበት እንዳያደርግ ኢንፍላሜሽኑ እንዳይኖር በተወሰነ ደረጃ የምናዛቸው መድኃኒቶች አሉ። ግን ስንጀምር እንዳልነው እንደው ፕራይመርሊ ልክ እንትንን ለማከም ብለን እንደምንሰጠው አይነት መድኃኒት አይደለም ያለው። ስለዚህ በዚህኛውም ሳይድ ቢሆን በኮንቬንሽናል ሜዲሲኑም ቢሆን አመጋገብና ክብደት መቀነስ፣ ኤክሰርሳይዝ መስራት የመጀመሪያው፣ ስኳርን መቆጣጠር፣ የኮሌስትሮልን መቆጣጠር፣ እነዚህ ዋነኛዎቹ ናቸው። እንግዲህ ወጥ የሆነ የመድኃኒት ሕክምና በዓለም አቀፍ ደረጃ የለም። በሙከራ ላይ ያሉ አሉ፣ ግን ያን ያክል ደግሞ ውጤታማም አይደሉም። እዛ ነው ፕራይመርሊ ማይቀመጡት ለእንትን ይሄን በእኛ ሀገር ግን እንደውም ፕሪስክራይብ ሲደረግ ያየሁት የመድኃኒት አይነት የለም እኔ በተረዳሁት ልክ አሉ። ግን ያው እንዳልኩ ኢንፍላሜሽንን የሚቀንሱ አይነት ነገሮች አሉ። ኢንዳይሬክትሊ ነው የሚሆነው። ቫይታሚን ኢ ለምሳሌ እናዛለን፣ ግን ኤግዛክትሊ ማከማደል ኢንፍላሜሽንን ለመቀነስ ነው የሚሆነው አይደለ? ቀጥታ ግን ልክ አሁን አንድ ታካሚ የማላሪያ መድኃኒት ሰጪው ራሷን ነው አይደለ ቀጥታ አፌክት የሚያደርጋት። እስማማለሁ። እንደሱ አይደለም ይሄኛው። እስማማለሁ። አንቲባዮቲክስ መድኃኒት ቢወስድ አንድ ታካሚ የባክቴሪያውን የሆነ ኤንዛይም ወይም የሆነ ፕሮቲን ኢንሂቢት በማድረግ ባክቴሪያውን ህይወቱን ማሳጠር ነው አይደለ? የአንቲባዮቲክስ መድኃኒቶች አሰራር እንደዛ የሚሰራ የፋቲ ሊቨር መድኃኒት አሁን እኔ እስከማውቀው ድረስ የለም። እንኳን ለፋቲ ሊቨሩ ለስኳሩም እኮ አንደርላይኒንግ ኮዙ ሌላ ነው። መድኃኒቶቹ ስኳር ለመቀነስ የሚያደርጉበት መንገድ የተለየ ነው። ቅድም እኮ ስለምን አወራን? ስለ ኢንሱሊን ሬዚስታንስ። ኢንሱሊን ሬዚስታንስ ካልን እኮ ሂደት ነው፣ ፕሮሰስ ነው አይደለ? በአመጋገብ በላይፍ ስታይል በአኗኗር ዘይቤ ምክንያት የመጣን የጤና ችግር ታብሌቶቹ ከየት በኩል ነው አኗኗር ዘይቤ ሊያስተካክሉ የሚችሉት? እንመጣበታለን።
ለዛሬ ከዚህ ከእንትኑ ከፋቲ ሊቨሩ እርስ በርሳቸው ተያያዥ ስለሆነ የምታውቂው ነው አይደለ? ሜታቦሊክ ዲስፋንክሽን ነው የሚባሉት አይደል? እነዚህ የጤና ችግሮች ፋቲ ሊቨር ስትይ ዲስሊፒዴሚያ አለ። ዲስሊፒዴሚያ ከአቴሮስክለሮሲስ ጋር ከልብ ችግር ጋር ይገናኛል። ሜታቦሊክ ዲስፋንክሽን ስትይ ኢንሱሊን ሬዚስታንስ አለ። እንዲህ እያለ እርስ በርሱ ስለሚገናኝ ነው እንጂ ስለ ስኳር በሰፊው የምናወራበት እድል አለ። የአንድ ግለሰብ የስኳር ኬዝ ከሌላኛው የስኳር ኬዝ በብዙ ነገር የተለያዩ ናቸው። እረዳለሁ። ዴፊኒትሊ ተመልካቾች እንግዲህ ይሄ የሰሞኑ በጣም ሲወራለት የነበረው የጉበት ላይ ስብ እንደው በጣም ቀለል ካለችውና በቀላሉ መቀልበስ ከሚችለው አንስቶ ካንሰር እስከ መሆን ድረስ ወይም ደግሞ ሙሉ ለሙሉ ፌል እስኪያደርግ ጉበት የሚያደርስ ችግር እንደሆነ በተለይ ደግሞ ችግሩ በዋነኝነት ከላይፍ ስታይል ጋር ከአመጋገብ ጋር እንቅስቃሴ ከማድረግ ጋር የተያያዘ ችግር እንደሆነ እና ስኳር ህመም ጋር ከአይነት 2 የስኳር ህመም የምንለው እንዲሁ ከእሱ ጋር የተያያዘ ያም ደግሞ ራሱ ከላይፍ ስታይል ጋር የተያያዘ እንደሆነ ነው እንግዲህ ያየ ነው። በዋነኝነት ልንነግራቸው የፈለግነው ታካሚያችን እንዳሉት ታካሚያችን ጋር እንዳሳየናችሁ ይሄ ኤርሊ ከሆነ መቀልበስ መታከም ይችላል። ስለዚህ ላይፍ ስታይል በማስተካከል አመጋገብ በማስተካከል ታከሙ። የዛሬው የሎዛ የስነ ምግብ ህክምና መልእክታችን ነው የሚሆን ነው ማለት ነው። ምን አይነት ጥያቄ ያላችሁ ስለምን እናውራላችሁ ከስር ኮሜንት ላይ ያስቀምጡልን። ቸርሰንብቱ። ይህ የሎዛ ፖድካስት ነው በሎዛ የስነ ምግብ ህክምና ማዕከል ዩቲዩብ ቻናል የሚቀርብላችሁ። በዚህ ዩቲዩብ ቻናል በተለይ ተላላፊ ያልሆኑ በሽታዎች እነ ስኳር፣ የጉበት ላይ ስብ፣ ኮሌስትሮል፣ ግፊት፣ ክብደት በስፋት በተለይ ከአመጋገብ ጋር በተያያዘ የምናነሳበትና የእናንተን ጥያቄዎች የምንመልስበት የዩቲዩብ ቻናል ነው። ማንኛውም ጥያቄ ቢኖራችሁ መልስ እንሰጥበታለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ።